ሰላም ጤና ይስጥልን እንደምን ከረማችሁ የዩቲዩብ ቻናል ቤተሰቦቻችን አገልግሎት ወይም ደግሞ እቃን እጃችሁ ላይ እያለ ግን መሸጥ አልቻልኩም ግን ውጤታማ ሻጭ አይደለሁም የምሸጠውን እቃ ኳሊቲ የምሰጠውን አገልግሎት ኳሊቲ ልገልጽልህ አልችልም ግን ብቻ ለምን እንደሆነ አላቀም ውጤታማ ሻጭ መሆን አልቻልኩም ብላችሁ ይሄ ጉዳይ ጥያቄ ለሆነባችሁ ሰዎች እንዴት አድርገን ጥሩ ሻጭ ጥሩ ነጋዴ ጥሩ የሽያጭ ባለሙያ ጥሩ የቢዝነስ ሰው የሚያደርገን አንድ ቁልፍ አለ ኮሙኒኬሽን ለሻጮች ለሴልስማን ለብራንድ ቢልደር እንዲሁም ደግሞ አጠቃላይ ለፕሮሞተር ሊሆን ይችላል ለቢዝነስ ኦነር ሊሆን ይችላል እንዴት አድርጌ ነው መሸጥ የምችለው ቢዝነስማን አንድ ቢዝነስማን ወይም ሴልስማን ኮሙኒኬሽን ምን መምሰል አለበት ኢፌክቲቭ ኮሙኒኬሽንን እንዴት አድርጎ ሽያጩን ከፍ ያደርግ ዘንድ መጠቀም አለበት ይሄን ጉዳይ በዲቴል እንመለከታለን እኔ መኩሪያ ሳየነኝ ይሄ ቻናል ተቀበላል ካላችሁ ሰብስክራይብ አድርጉ አጠቃላይ ካሁን በፊት ኮሙኒኬሽን ማለት ምን ማለት ነው ኢፌክቲቭ የሆነ ኮሙኒኬሽን በህይወታችን ውስጥ ለምን ያስፈልገናል የሚሉ ጉዳዮችን ሰርቻለሁ እዛ ላይ ሄዳችሁ መመልከት ትችላላችሁ ዛሬ ግን በዋናነት መሰረት የምናደርገው ኢፌክቲቭ የሆነ ኮሙኒኬሽን በቢዝነስ ዓለም ውስጥ በተለይ ደግሞ ሴልስን ለማሳደግ ሴልስን ኢምፕሩቭ ለማድረግ ኢፌክቲቭ የሆነ ቢዝነስ ኮሙኒኬሽን እንዴት ነው ኢፌክቲቭ የሆነ የሴልስማን ኮሙኒኬሽንን የምናሳድገው በምን መልኩ ነው የሚለውን እንመለከታለን ማለት ነው እንግዲህ ይሄ በጣም መሰረታዊ የሆነ ነገር ነው the way we communicate ሰዎችን ኮሙኒኬት የምናደርግበት መንገድ ለቃችን ወይም ደግሞ ለሰርቪሳችን መሸጥ ወይም መገዛት እጅግ ወሳኝ የሆነ ነገር አለው ማለት ነው በዛ ዙሪያ ላይ ጠለቅ ያለ ሁኔታዎችን እንዴት አድርጌ ነው ታዲያ ለኮሙኒኬሽን ወይ ኮሙኒኬሽንን ማስተካከል ያለብኝ ጉዳዮች ምን አሉ ኢፌክቲቭ የሆነ ቢዝነስ ኮሙኒኬሽንን እንዴት አድርጌ ነው ለሴልስ ለሽያጭ የምጠቀመው እንዴት አድርጌ ነው ፕሮዳክት ላይ አፕላይ ማድረግ የምችለው ቅድም ላነሳናቸው አይሸጥልኝም ፕሮዳክት በጣም ኳሊቲው ከፍ ያለ ነው ሌሎች እንደው ኮምፒውተሮች የከመላቸው አካላት በተለየ የኔ ፕሮዳክት እጅግ በጣም ኳሊቲው ከፍ ያለ ነው ግን መሸጥ አልቻልኩም ለሰዎች ማካፈል ለሰዎች መስጠት አልቻልኩም ለሰዎች ጋር መድረስ አልቻለ ፕሮዳክት ይብላችሁ ጥያቄ የሆነባችሁ ሰዎች እንግዲህ ዛሬ መሰረታዊ የሆነውን የሴልስ ላይ ዋና የሆነውን ነገር ኮሙኒኬሽን ምን ያክል ኃይል እንዳለው ላሳያችሁ ነው የምሞክረው ማለት ነው ቢዝነስ ኮሙኒኬሽን ልትሉ ትችላላችሁ በዛ ስር ሊገኝ የሚችል ታይትል ልትሰጡ ትችላላችሁ ግን በአጠቃላይ እንዴት አድርጎ ነው ኢፌክቲቭ ኮሙኒኬሽን ስኪልን ተጠቅመን ፕሮዳክታችንን ወይም ደግሞ ሰርቪሳችንን መሸጥ እንችል የምናደርገው በምን መልኩ ነው የሚለውን ለማየት እንወዳለን ማለት ነው ስለዚህ እንግዲህ ሽያጭ ስንል ቢዝነስ ኦነሩ ራሱ ሊሸጠው ይችላል ሴልስማን ቀጥሮ ሊሸጥ ይችላል እንዲሁም ደግሞ ብራንድ ቢልደር ወይም ደግሞ ፕሮሞተር ሊሆን ይችላል በማስተዋወቅ መልኩም ሊሆን ይችላል ፕሮዳክቱ ወይም ደግሞ ሰርቪሱ ወይም ጉዱ ወይም ደግሞ አገልግሎታችን ወይም እቃችን የሚሸጠው ማለት ነው ስለዚህ አሁን ይሄንን ቀጥታ ዳይሬክትሊ እቃውን የሚሸጠው ወይም ደግሞ የሚያሻሽጠው አካል ምን አይነት ኮሙኒኬሽን መጠቀም አለበት እንዴት አድርጎ ነው ኮሙኒኬት ማድረግ ያለበት ሰዎችን እቃውን እንዲገዙ ወይም ደግሞ ሰርቪሱን እንዲጠቀሙ ሲያደርግ እንዴት አድርጎ ነው ኮሙኒኬሽን መጠቀም ያለበት ምን አይነት ኮሙኒኬሽኖችን መጠቀም አለበት የሚለው ነው ማለት ነው ዲቴል የምንዳስሰው ይሄ መሰረታዊ ነገር ነው በሽያጭ ዓለም ውስጥ ሰዎችም የተጠቀሙበትም ዋናው ትልቁ ነገር የምታገኙት ኮሙኒኬሽን ላይ ነው ተመሳሳይ የሆነ ፕሮዳክት ለሁለት ሰዎች ሰጣችሁ ተመሳሳይ የሆኑ ሰዎችን ለተመሳሳይ የሆኑ ሰዎች ሽጡላቸው ብትሏቸው አንደኛው ሞር ሸጦ ሊመጣ ይችላል አንደኛው ደግሞ ጭራሽ ሌላ ነገር አሉባልታን የሆነ ነገር በድርጅታችሁ ላይ ወይ በፕሮዳክታችሁ ላይ ኔጌቲቭ የሆነ ነገር ሸምቶ ሊመጣ ይችላል ማለት ነው ስለዚህ ይሄ ምንድነው ስንል ኮሙኒኬሽን ስለዚህ እሱን ነው የምናየው ማለት ነው የምንሸጠው ነገር የመጀመሪያው ኮሙኒኬሽን ላይ በሴልስማን ኮሙኒኬሽን ላይ መታየት ያለበት የምንሸጠው ነገር ምንድነው ብሎ ማየት ነው
የሚሸጠው ነገር ምንድነው በማለት ውስጥ የሚሸጠው ፕሮዳክት የሚሰጠው ጥቅም ምን አለ ቫልዩ ምንድነው የሚለውን ዲቴል በዝርዝር የሚሰጠውን ቫልዩ የዛ ፕሮዳክት ወይም ደግሞ የዛ ሰርቪስ የሚሰጠውን ዋጋ ለሰዎች የሚሰጠውን ዋጋ ለሰዎች የሚሞላውን ጋፕ መለየትና ማወቅ ያስፈልጋል መጀመሪያ ምን ጋፕ ሊሞላ ነው ይሄ ፕሮዳክት መጀመሪያ ፕሮዲዩስ ሲደረግ ካምፓኒ ፕሮዲዩስ ያደርገው ይሄንን ፕሮዳክት ወይም ደግሞ ይሄንን ሰርቪስ ይሄንን እቃ ወይም ይሄንን አገልግሎት ፕሮዲዩስ ያደርገው ምን ጋፕ ይሞላል ብሎ ነው ፕሮዲዩስ ያደረገው እንደ ፕሮዳክት እንደ ሰርቪስ ሊያየው የቻለው ለሰዎች ምን የሚሰጥ ነገር አለው ምን የሚሞላ ነገር አለው ብሎ ማየት እሱ መሰረታዊ የሆነ ነገር ነው ማለት ነው ስለዚህ ከሌሎች አካላት ጋር ካሁን በፊት ምናልባት ሌሎች ሰዎች ካሉ ሌሎች ፕሮዳክት ያላቸው ሰዎች ካሉ የነሱ ፕሮዳክት ከኛ ፕሮዳክት ጋር የነሱ አገልግሎት ከኛ አገልግሎት ጋር የሚለየው ነገር ምን አለ የሚሞላው ጋፕ በሰዎች ዘንድ በሌሎቹ ያልታየ የኛ ሰርቪስ ሊሞላው የሚችል ጋፕ ምን አለ የሚለውን ተያያዥ ጉዳዮች ማየት ያስፈልጋል ማለት ነው ምክንያቱም ሌላ ፕሮዳክት ሊሆን ይችላል ሌላ የሞባይል ካምፓኒ ካለ ሞባይል ከሆነ የምንሸጠው ስልክ ከሆነ የምንሸጠው ሞባይል ካምፓኒ ያ ሞባይል ካምፓኒ ያመረተው ሞባይል ከሌሎች ሞባይል ስልኮች በምን ይለያል ምን የሚለየው ነገር አለ ምን ዲፈረንስ አለ የሚለውን ነገር ሪሊ የሚሞላውን ጋፕ የካሜራ ኳሊቲ ነው ኦር ምን ልዩነት አለው ስለዚህ ትክክለኛው የሆነ የሚሰጠውን ዋጋ የሚሰጠውን ቫልዩ ጠንቅቆ ማወቅና መረዳት የመጀመሪያው ነው ምክንያቱም አውቀን ነው ልንሸጥ የምንችለው ማብራራት የምንችለው ዋጋውን ስላችሁ የሚሸጡበትን ብር አይደለም እቃው የሚሰጠውን ለሰዎች የሚሰጠውን ዋጋ በደንብ መግለጽ የምንችለው በደንብ ኢንተርፕሬት ማድረግ የምንችለው መጀመሪያ እያንዳንዳችን ሰርቪሳችን እያንዳንዱ እኛ ፕሮዲዩስ ያደረግነው ፕሮዳክት ሊሆን ይችላል ኦር ሰርቪስ ሊሆን ይችላል ያ ፕሮዳክት የሚሰጠው ለሰዎች የሚሰጠው ጥቅም ምን አለ ስፔሲፊካሊ ግልጽ በሆነ መልኩ የተቀመጠውን የሚሞላውን ጋፕ መለየት አስፈላጊ ነው ማለት ነው ስለዚህ ይሄንን ካል ዘንዳ የሚሸጠው ለማን ነው እነማን ናቸው የሚገዙት ብሎ ማወቅ እንደ ጀነራል ለነማ ታርጌት ያደርጋል እዚህ ፕሮዳክቶቻችን ለሰዎች ሁሉ የሚጠቅም ሊሆን ይችላል ስለዚህ ግዴታ ካታጎራይዝ ማድረግ አለብን ለከሌ ነው ብሎ ካታጎራይዝ ማድረግ አለብን ማለት አይደለም ለሰዎች ሁሉ ሊሆን ይችላል ግን ከሰውም አንዳንድ ጊዜ ባክግራውንድን ማየት ሊገዛችሁም የመጣ ሰው ከሆነ በደንብ ማዳመጥ ባክግራውንድ ማን ነው ይሄ ሰውዬ ምን ችግር አለው ከኔ ፕሮዳክት ጋር የተያያዘ የኔ ፕሮዳክት ሊሞላለት የሚችለው ጋፕ ምን አለ ብሎ መጀመሪያ ለመለየት የሰውየውን ሊፈልግ የመጣውን ነገር ምን ሊሞላበት እንደፈለገ በደንብ ማድመጥ በደንብ መረዳት የመጣ ሰው ከሆነ ችግር እንደ አይነት ችግር ነበርብኝ ብሎ ከሌለ እንኳን እኛ ሄደን ከሆነ አንዳንድ ጊዜ አንዳንድ ሰርቪሶች ወይ አንዳንድ ፕሮዳክቶች ሰዎች ወደኛ መጥተው ብቻ ላይ ይችላል እኛ ወደ ሰዎቹ ሄደን ሊሆን ይችላል ምን ሸጠው ስለዚህ እኛ ወደ ሰዎቹ ሄደን ከሆነ ደግሞ ምናልባት ካፌ ላይ ወይም ደግሞ ሆነ ነገር ላይ ቁጭ ብለን በመናወራ ሰዓት ሪሊ የሆነ ችግራቸውን እየነገሩን ከሆነ በጣም ችግር የሆነባቸው ያ ፈተና የሆነባቸው ነገር ምናልባት የናንተ ፕሮዳክት ወይም የናንተ አገልግሎት ባለመድረሱ ሊሆን ይችላል ለነሱ እንግዲህ ኮሙኒኬት በማድረጋችን ምክንያት ሰው ችግሩን ሲነግረኝ ከኔ ፕሮዳክት ጋር የኔ ፕሮዳክት የሚሞላለት ነገር ምን አለ ብሎ አሶሺየት አድርጎ ማየት እጅግ በጣም አስፈላጊ ነው እጅግ በጣም ወሳኝ ነገር ነው ማለት ነው ስለዚህ ለዛ ይሆነን ዘንድ ሰዎችን ማዳመጥ ጥሩ ሴልስማን የሚባለው ፕሮዳክቱን ከማስተዋወቁ በፊት ምንድነው የሚፈልገው ምንድነው እንደ ችግር የሆነበት ነገር መጥቶም ሊሆን ይችላል ወይ ምንም ሄጄ ሊሆን ይችላል ስለዚህ ያንን ችግሩን የሚፈታለት የኔ ሰርቪስ የኔ አገልግሎት ወይም ደግሞ የኔ ፕሮዳክት ያንን ችግር ይፈታለታል ብሎ ማየት እጅግ በጣም አስፈላጊ ነገር ነው ማለት ነው ስለዚህ አንደኛውና መሰረታዊ የሆነው ነገር ፍላጎታቸውን መለየት ምንድነው ፍላጎታቸው ሪል የሆነ ችግራቸው ምንድነው ስለዚህ ያንን ችግር ከለየን በኋላ ቀጥታ ወደ የኛን የድርጅታችን የሚሰጠው ሰርቪስ ከነሱ ፍላጎትና ፍላጎታቸው ኒዳቸው ከችግራቸው ነው ሰው ፍላጎት የሚመጣው አይደለም የሚመነጨው ቤዚክ ኒዱ ካልተሟላ ቤዚክ ኒዱን
ልናሟላለት ነው። ስለዚህ ፍላጎት በችግሩ ጀርባ ፍላጎት ነው ያለው ማለት ነው በሌላ አባባል። ስለዚህ ፍላጎቱን ልንሞላለት ነው የምንሄደው። ስለዚህ የኛን የሰርቪስ የኛን ፕሮዳክት የሚሰጠውን አገልግሎት ወይም ደግሞ የሚሰጠውን ጥቅም ዋጋ ለሰውየው ማሳየት መግለጽ ነው ማለት ነው። ወይም ደግሞ ለምንሸጥለት ሰው አብረን ከችግሩ ጋር አያይዘን ማብራራት እጅግ በጣም መሰረታዊ የሆነ ነገር ነው ማለት ነው። አንድ ኬዝ ልንገራችሁ፣ አንድ ኤግዛምፕል አድርጌ ልንገራችሁ። ማለት የሰዎችን ባክግራውንድ ማወቅ ምን ያክል ለምንሸጠው ነገር እንዴት አድርገን አሶሺየት በማድረግ መሸጥ እንደምንችል ማለት ነው። ይሄ እንደ ኤግዛምፕል ነው። ለሌላው ለፕሮዳክት ለናንተ ሰርቪስ በዛ ወይ መሸጥ ይችላል። አንድ ሰው አንድ ቤት መሸጥ ቢፈልግና ቤስት ሴለር የሚባለው አሁን ቀደም ካነሳሁት ጋር ላያይዝላችሁ ብል ቤት ፈላጊ ሪሊ ቤት ፈላጊ ቤዚክ ኒዱ የሆነ ሰው ማለት ነው። ቤዚክ ኒዱ ሆኖ ቤት መስራት ቤት መግዛት የፈለገ ሰው ያገኝና እኔ ቤት ነው ችግር የሆነ ቢል የነሱ አፓርታማ ወይ ሴልስማኑ ሲያስተዋውቅ መጀመሪያ ያደምጣል። ምንድነው ካንተ የምትፈልገው ምንድነው? ልጆች አሉት ወይ? ባክግራውንዱ ምን ይመስላል? ምን ይፈልጋል? ምን ያስደስተዋል? ከቤት ጋር የተያያዙ ነገሮች ብሎ መጀመሪያ ከሰውየው ዳታ መውሰድ አለበት። ከዛ በኋላ ከሰውየው ጋር ተያያዥ የሆነ የሱ አፓርታማ የሱ የሚሸጠው ቤት ለሰውየው የሚሞላው ነገር በደንብ ያሳየዋል ማለት ነው። ስለዚህ ምን ይለዋል? አንተ እንደነገርከኝ ከሆነ ልጆች አሉ፣ 3 ልጆች አሉ። ስለዚህ ቤት የምትገባበት ቤት ለሶስቱም ልጆች አሉ። ለልጆች ማረፊያ የሚሆን መጫወቻ የሚሆን ቦታ አለ። እንዲሁም ደግሞ ወጭ ላይ ወጣ ስትል ነፋሻማ ነው አየሩ እያላችሁ ከሰውየው ጋር አሶሺየት እያደረጋችሁ ሊኖርበት ነው ያ ሰው የሚፈልገው ሊኖርበት ስለሆነ በተመሳሳይ ሁኔታ ለአንድ ባለሀብት ለአንድ ኢንቨስተር ሽጡት ብላችሁ ገና ሄዳችሁ መረጃ ስለ ቤቱ ራሱ ስትጠይቁ እዛ ቦታ ላይ ያ ቤት መረጃው ዳታውን ገና ስለ ቤቱ ስትጠይቁ ራሱ ምን ያክል በወር ይከራያል ብላችሁ ነው የምትጠይቁት። ከአመት በኋላ ከ2 አመት በኋላ ስንት ብር ያወጣለታል ብላችሁ ነው የምትጠይቁት። ምክንያቱም ያ ሰው ያንን ቤት የሚገዛው እንደዛኛው ቀደም እንዳስተዋወቅነው ሰው ሊኖርበት አይደለም ሊያከራየው። ስለዚህ ሪሊ የቤቱን የሚከራይበትን ዋጋ ጠይቃችሁ ከረንትሊ ያለውን ዋጋ ጠይቃችሁ 40,000 ብር 50,000 ብር ከተባላችሁ 40,000 ብር 50,000 ብር አሁን ባለው ስታንዳርድ መሰረት ይሄንን ቤት ብትገዛው 40,000 ብር 50,000 ብር ይከራይልሃል። ከአመት ከ2 አመት በኋላ ደግሞ ብትሸጠው ጭማሪ ከ500 እስከ 1 ሚሊዮን ብር ይጨምርልሃል። ስለዚህ ያ ሰው አንደኛ አመት ቆይቶ ከዛ በኋላ ደግሞ ቢሸጠው እንኳን የሚያተርፈውን ትርፍ ካልኩሌት አድርጎ እዛው እሱ በአንድ ጊዜ የሚያወጣውን ባንክ ላይ ቢቀመጥ ያንን ትርፍ ያገኘውማ። ስለዚህ በአንድ ጊዜ ያንን ቤት ለመግዛት ዲሳይድ ያደርጋል። ስለዚህ ሰውየው ምን አላደረገው ችግሩን ምናልባት ላያቀው ይችላል። ስለዚህ እናንተ የምታቆት ቀደም ያልነው ለዚህ ነው። ባክግራውንዳቸውን ስትሰሙ ፍላጎታቸውን ኒዳቸውን ታገኙታላችሁ። ምንድነው የሚፈልገው ነገር? ስለዚህ ከዋጋው በላይ ከሚያወጣው ገንዘብ በላይ የቤቱ ዋጋ የቤቱ የሚሰጠው ጥቅም ሰውየውን ያስረሳዋል የሚያወጣውን ወጪ። ምክንያቱም ያንን ብር አንደኛ ኢንቨስተርን በሉት ገዢውም የሚያገኘውን ጥቅም ያስባል። ኢንቨስተሩም ደግሞ ምን ያደርጋል? ያንን ቤት በመግዛቱ ምክንያት ሊኖርበት አይደለም ኦፍ ኮርስ ሊያከራየው ነው። ግን ገንዘቡን ባንክ ቤት ከሚያስቀምጠው ወይም ሌላ ኢንቨስትመንት ላይ ከሚያደርገው ይልቅ ያንን ቤት በመግዛቱ ምክንያት የሚያገኘው ትርፍ ስታሳዩት ስለዚህ የኮሙኒኬሽን ጉዳይ ነው ማለት ነው። ሽያጭ የኮሙኒኬሽን ጉዳይ ነው። ስለዚህ አንዳንዶቹ ችግራቸውን ሊያውቁት ይችላል። ቀደም ሪሊ የሚሞላውን ጋፕ ብለናል አይደለ? ሰርቪሳችሁንም ሲሸጡ እንዲሁም ደግሞ ሌላውንም ፕሮዳክታችሁን በየትኛው ማለት ሲሸጡ ሪሊ ችግሩ ምንድነው የሚሞላለት ምንድነው የሚፈልገው የሚለውን ከመጠየቅ አልፎ ባክግራውንዱን መስማት የሰውየው የእናንተን ፕሮዳክት ከዛ የሰውየው ፕሮዳክትንና የእናንተን የሰውየው የሚፈልገውን ፍላጎትና የእናንተን የፕሮዳክት የሚሞላውን ችግር ሪሊ ችግሩ የሚሞላውን ነገር ሶልቭ የሚያደርገውን ነገር ማስተዋወቅ ነው። ሐሳቡን ነው የምትነግሩት ማለት ነው። ስለዚህ ሐሳብ ነው የምትሸጡት መጀመሪያ።
እኔ አንዳንድ ሰው በጣም የሚያሳዝነኝ ለምሳሌ የሆነ ሱቅ ላይ እንኳን ተራ ሱቅ ላይ እንኳን ገብታችሁ ሸሚዝ ፈልጌ ነበር ስትሉት እኮ ደስ ያለን መረጥና ግዛ ይላል ማለት እዛ ጋር ያለውን እንግዲህ ሰው እስካን አድርጎ ከሚዞር ይልቅ እያንዳንዷ ፍላጎትህ ምን ይመስላል የሚለውን ነገር ከጠየቀ በኋላ ልክ በሱ ፍላጎት መሰረት እያንዳንዷ የትኛዋ ሸሚዝ ለሱ እንደምትመቸውና እንደሚሻለው ማሳየት ነው ያለበት። እኔ አሰልጣኝ ነኝ ትሬነር ነኝ ካለው ኦኬ ላንተማ እንደዚህ አይነት ነገር ነው የሚሆነው ወይም ደግሞ ሌላ አካል ከሆነ ላንተማ ይሄ ቆንጆ ነገር አለ የሚገርም ይሄ ቱርክ ነው በጣም ለብዙ ጊዜ ልትጠቀሙት ትችላለህ ኳሊቲው ነጫጭ አይደለም ምናምን ብሎ እኔ ከማቀው እኔ አላቀማ እኔ ኤክስፐርቱ አይደለም ስለዚህ እሱ ኤክስፐርቱ ባይሆን እንኳን እቃውን ሲያመጣ የሚሰጠው ጥቅም ዝርዝር ዲቴሉ ማወቅ አለበት መረዳት አለበት ከዛ በኋላ ያንን ማስተዋወቅ አለበት እኔ ውጣውጣ የሚለኝ አንድ ጊዜ ውጡ የሚላቸው አይነት ሱቅ ውስጥ ገብታችሁ ታውቃላችሁ ያስባለሁ ገባ ስትሉ ገና በቃ ምረጥ ከፈለክ ካገኘ ያገኝ ካልሆነ ውጣ አይነት ፋሻል ኤክስፕሬሽን ገና ከፊቱ ራሱ እንግዲህ ኮሙኒኬሽን ባለፈው እንደተነጋገር ነው ፊታችን ያወራል አንደበታችን ያወራል እጃችን ያወራል ሰዎችን አቀባበል ዌልካሚንግ መሆን አለበት ምን ተጠቀማችሁ ቃላቶች ነው እሱ እንግዲህ ዛሬ ያልነው ላይ ሄዳችሁ በደንብ መመልከት ማየት ትችላላችሁ አሁን ኢፌክቲቭ ኮሙኒኬሽን እንዳጠቃላይ ምን መምሰል አለበት የሚለው ላይ ቢዝነስ ላይም ስንመጣ እንደዛ ሪሊ ችግሩ ምንድነው ከዛ ከችግሩ ጋር አሶሺየት አድርገን ሰዎች ማስተዋወቅ ይጠበቅብናል በተቃራኒው ደግሞ ያልሆነውን ጥቅም የሚሸጡ ሰዎች አሉ በቃ ፕሮዳክታቸው የማይሰጡን ጥቅም እሱም ደግሞ በጣም ጎጂ ነው በጣም አደገኛ ነው ምክንያቱም የድርጅቱን የሚያመርተውን ምርት በሰስቴኔብል በሆነ መልኩ እንዳይሸጥ ነው የሚያደርገው አገልግሎቱን እንዳይሰራ ነው የሚያደርገው ፕሮዳክቱን እንዳያቀርብ ነው የሚያስደርገው ምክንያቱም ሰዎች በዛው ልክ ምን ስለሚያደርጉ ለሰዎች ኔጌቲቭ የሆነ ነገርን ሼር ስለሚያደርጉ ስለዚህ የሚሰጠው ምክንያቱም እየዘራ ነው እኛንን ማለት ነው ችግሩን እየዘራ ነው እኛንን ገበሬ በምንም ተአምር ዘር ይዘራል ዘሩን ግን መጀመሪያ ከምርት ውስጥ መልካም የሆነውን ዘር መርጦ ነው የሚዘራው መልካም የሆነውን ዘር መለየትና መብረጥ ብቻ ነው የሚገርም የገበሬ እጅግ ልዩ የሚያደርገው ዘሩን ያበጥረዋል እንክርዳድ ስንዴው መካከል እንክርዳድ እንዳይኖር ስንዴው ዘር ላይ እንክርዳድ እንዳይኖር ዘሩን ይለያል መጀመሪያ አረም ካለ አበጥሩ ይጥለዋል ጤፍም ከሆነ የሚዘራው ሪሊ ጤፉን ብቻ ነው ምክንያቱም እንዲበቅልለት የሚፈልገው መዝራት የሚፈልገው ጤፍ ስለሆነ የጤፉ ምርት ስለሆነ ማምረት የሚፈልገው ከዛ በኋላ ሲስተም የሚፈጥረው የተለያዩ ነገሮች አረም ሊያበቅል ይችላል እሱ ግን ቢያንስ ሰው ግን ራሱ ቢያንስ አረም መዝራት የለበትም ስለዚህ ፕሮዳክታችን ላይ መጠንቀቅ አለብን በቃ ከኛ ቢያንስ ፕሮዳክታችን የማይሰጠውን ነገር መናገር ማለት እንክርዳድን ወይም ደግሞ አረምን መዝራት ማለት ነው በሌላ አባባል አረምን እንደመዝራት ይቆጠራል ማለት ነው ስለዚህ ስናስተዋውቅ እነዚህ አይነት ነገሮች ላይ ጥንቃቄ ማድረግ ስንሸጥ እንዲህ አይነት ነገሮች ላይ ጥንቃቄ ማድረግ ይፈልጋል ማለት ነው ፕሮዳክታችንን ስናስተዋውቅ ሰርቪሳችንን ስናስተዋውቅ ሌላው የሚገዛን ከገዛን በኋላ እንዴት ነው ምን ማድረግ አለብን የሚለው መሰረታዊ የሆነ ነገር ነው ኔክስት ስቴፕን አፕሩቭ አድርገን መሄድ አለብን የመጀመሪያው ዳታ መያዝ ማን ይገዛል ሰርቪስን ማን ይገዛል ወዴት ነው የሚሄደው ከየት አካባቢ ነው የመጣው ከዛ አሁን ደግሞ ያለንበት ኢንፎርሜሽን ሶሳይቲ ላይ ነው ኢንፎርሜሽን በተለያየ ፕላትፎርም ይሰበሰባል አዘ ሴም ታይም ልክ እንደ ድሮ ዘመን የሆነ ደብተር ላይ ሆነ ሰምቲንግ ነገር ላይ ልንጽፍ አይደለም የሚገባው ወይም ደግሞ ቴሌግራም ቻናል ከፍተን ዋትስአፕ ሊሆን ይችላል የሆነ አክሰስ ያለበትን ለእንትኖቻችን በአብዛኛው የሚጠቀሙትን አይነት ፕላትፎርም ተጠቅመን እዛ ላይ ያገኙትን ከልብሳችን ያገኙትን ዋጋ ኢቭን ማለት ጥቅም ማለት ነው ዋጋ በዚህ ሴት የከፈሉትን ዋጋ ሳይሆን ያገኙትን ከእቃው ከሸጠልን ወይም ደግሞ ከሸጥነው ሰርቪስ ከሸጥነው ፕሮዳክት ያገኙትን ሪል የሆነ ጥቅም ሼር እንዲያደርጉን እዛ ቻናል ላይ ሰዎችን መጋበዝ ምን አገኛችሁ እውነት እንደነገርኳችሁ አገኛችሁ የሸጥኩትን ነገር የሚስተካከል ነገር ምን አለ ብሎ ፊድባክ መሰብሰብ እጅግ ያስፈልጋል ሁለተኛ ነገር እያደጋችሁ ስትሄዱ አካባቢው ምናልባት እናንተ የምትሸጡበት ቦታ ሜክሲኮ ከሆነና ሰው እየመጣ የሚገዛችሁ ከቱልዲምቱና ከጎሮ ከሆነ እናንተ ምናልባት በስራ አማካኝነት ሊሆን ይችላል ወደዛ አካባቢ የመጣው ሰውየው ይገዛችሁ ግን አብዛኛው በዛ ሰው ምክንያት ምናልባት ኔትወርክ ፈጥሮ
ለሰዎች እየተናገረ እዛ ቤት ነው እንጂ መግዛት እዛ ቤት ነው እንጂ መጠቀም እያለ ሊሆን ይችላል ስለዚህ ቁጥር 2 ቁጥር 1 ትገፍታላችሁ ማለት ነው በሌላ አባባል አንድ እሱ ሌላኛው ነገር ሰዎች እዛ ላይ አድ በማድረግ እናንተም ደግሞ ሌሎችም እንዲጋብዙ ሶሻል ሚዲያ ፕላትፎርምን ተጠቅማችሁ ልታደርጉ ትችላላችሁ ስለዚህ በጣም መከታተል ማለት ነው ፎሎ አፕ ማድረግ ሲወጡም በመልካም የሆነ ገዝተዋችሁ ሲወጡ መልካም የሆነ ንግግርን አድርጎ መቋጨት መጨረስ ያስፈልጋል ሌላው መጨረሻ ላይ ያልገዛችሁ ሰው ነው ያልገዛችሁንም ሰው አስቀይማችሁ አስከፍታችሁ መሸኘት የለባችሁ ምክንያቱም ያ ሰው ስለናንተ ፕሮዳክት ካስቀየማችሁ ጥሩ ነገር ሲጀመር ስላስቀየ ፕሮዳክታችሁን ስለሚገዛችሁ ብቻ ማለት አጠቃላይ ወደፊት እዚህ ጋር ከማይንድ ሴት እና ካቲቲዩድ ጋር ተይዞ መጣበታለሁ እንደ ኮሙኒኬሽን ግን ወሳኝነት ስላለው ላንሳው ስለገዛችሁ ብቻ ሳይሆን ሴልስማን ጥሩ የሆነ ስብዕና መገንባት አለበት ስለዚህ ያልገዛውንም ሰው ቢሆን በመልካም እሺ አመሰግናለሁ ምክንያቱም አናቀማ ምናልባት ያልገዛን ምክንያት የኛ ገለጻ ሳይመቸው ቀርቶ ሊሆን ይችላል እሱ ያለበት ስቴት በወቅቱ ጥሩ ላይሆን ይችላል ብዙ ተያያዥ ጉዳዮች አሉ ከዚህ ጋር ተያይዞ ቀድሞ የነበረው ፐርሰፕሽን ሊሆን ይችላል በአጉል መልኩ የኛን ፕሮዳክት ተረድቶት ሊሆን ይችላል ሰዎች አቢዩዝ አድርገውት ሊሆን ይችላል በቃ የተለያዩ ፋክተሮች ነው ስለዚህ መልካም በሆነ ዌልካሚንግ እንዳልነው ሁሉ በመጨረሻ ላይ ስንሸኘው መልካም በሆነ ንግግር መልካም በሆነ አሰነባበት መሸኘት አለበት ጸባው ያላማረው አንድ ጊዜ ይሄን ሁሉ ደክሜ ይሄን ሁሉ አስረድቼ ወደት ገዛታለ አይነት የሚመስል አፕሮች የሚያሳዩ ነገሮች ገጥሟቸው ይሆናል በያስባለሁ ሴልስማን ገጥሟቸው ይሆናል በያስባለሁ ይሄ በጣም አድርገን አስረድተነው አስተምረነው ነው ለዛ ሰው መሄድ ያለበት ስለዚህ በጣም ቤስት የሚባለው ነገር በኮሙኒኬሽን ላይ እነዚህ ነገሮች ናቸው ማለት ነው ስለዚህ ኮሙኒኬት የምናደርግበት መንገድ ለሽያጫችን እጅግ በጣም ወሳኝነት ያለው ነገር ቢኖር እሱ ነው እጅግ አድርጌ አመሰግናለሁ መኩሪያ ሳይ ነበርኩኝ ስለተከታተላችሁ እጅግ አድርጌ አመሰግናለሁ ዛሬ ከቢዝነስ ኮሙኒኬሽን ጋር በተያያዘ መልካም ቆይታ እንዳደረግን ባለሙሉ እምነት ነኝ ቁም ነገርን ዩቲዩብ ላይ ለማየት የምትመጡ ሰዎች ካላችሁ በተለይም ደግሞ ከግል ስብዕና እድገት እና ከተቋማት ግንባታ ዙሪያ በስብዕና እድገትና በተቋማት ዙሪያ ላይ ተቋም ስንል እጅግ ሰፊ ነው ባህር ነው ወደፊት ስለሱም በስፋት እናወራለን ከፋሚሊ አንስቶ ሪሊጅን አጠቃላይ ስትራክቸራችን ምን መምሰል አለበት ምን መሆን አለበት ፖለቲካል ስትራክቸር ኤጁኬሽን ፋሚሊ አጠቃላይ ሌሎቹ ስትራክቸሮቻችን ሚዲያ ጭምር አጠቃላይ ግራንድ ሆኑ ኢሹዎችን ጭምር በእኔ ብቻም ሳይሆን በተለያዩ ኤክስፐርቶች በዚህ ዩቲዩብ ቻናል ላይ ኢኮኖሚን ጨምሮ ኢኮኖሚ ስትራክቸራችንን ጨምሮ ምን መምሰል አለበት ምን መሆን አለበት እንዴት ነው መሆን ያለበት ፍሬምወርኮቹ ምንድናቸው የፖሊሲ ጉዳዮች ዲቴል የሚብራሩበት ትልቅ ሚዲያ ነው ይህን ቻናል ሰብስክራይብ አድርጉ ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ Thank you for watching.